አስባችሁታል? አንድን የለውጥ መንገድ ጀምራችሁ ስታቆሙት በጣም የመርሳት እንትን አለብኝ። አንድ ነገር አቅዳለሁ እና ሰራሁት ከተባለ ቢያንስ ለአንድ ቀን ከዛ ተዋለሁ እና አሁን ላይ በጣም እየረሳሁ ይመስለኛል አላማዬን። እና ጠዋት እነሳለሁ፣ ቲክቶክ ስክሮል አደርጋለሁ፣ ከዛ ቪዲዮ ጌም እጫወታለሁ፣ ከዛ ከጓደኞቼ ጋር እወጣለሁ፣ ፒኤስ ቤት ምናምን ጌም ዞን እየሄድኩ እጫወታለሁ፣ ማታ እወጣለሁ፣ እርጥብ ምናምን እንበላለን። ከዛ ማታ ቤት ገብቼ ፊልም ያለው ማታ ገብቼ እተኛለሁ። ዛሬ ግን ይህን ነገር ያቆምኩ ይመስለኛል እና ለዚህ ማታ አቅጄበት ነበር እና በጠዋት ተነሳሁ። ከዛ እዛው እንደተነሳሁ የተኛሁበትን አነጣጠፍኩ። ከዛ ልብሳችንን ቀይረን እዛው ሆም ወርክአውት እንሰራለን። የግድ ጂም መሄድ አይጠበቅባችሁም ባይዘውና እዛው ቤታችሁ የምትሰሩት ስራም ለውጥ ይኖረዋል እንደ ጂሙ ባይሆን እና እዛው ቤት ውስጥ ትንሽ እንቅስቃሴ ካደረግን በኋላ ሲታፕ ኩሻፕ ከሰራን በኋላ ወደ ጫካ እንሄዳለን እና እዛ ለትንፋሽ መሮጥ አለብን። ጠዋት 12 ሰዓት አካባቢ ነበር። እና ባይዘዊ ጠዋት ከሮጣችሁ በኋላ ቀናችሁ በጣም ነው የሚያምረው እና ሁሌ ጠዋት ሩጡ እና ከራሳችሁ ጋር የምታሳልፉት ጊዜ ትንሽ ጊዜ ይኖራችሁ። ከራሳችሁ ጋር ትንሽ ጊዜ አሳልፉ። ቢያንስ ተፈጥሮ ፀሐይ ስትወጣ ነው ያያችሁ ጠዋት ትንሽ በቃ ከራሳችሁ ጋር አውሩ። ከዛ ወደ ቤት ሄድኩ እና የምወደውን ምግብ ነበር የሰራሁት። ምግባችንን ላጥራት አድርገን ከበላን በኋላ ትንሽ መጽሐፍ እናነባለን እና እኔ አዲስ የጀመርኩት ልማድ ቢኖር በቀን 10 ገጽ መጽሐፍ እንደ ግዴታ ማለት ነው። በቀን 10 ገጽ መጽሐፍ አንብቡ። በቃ እንደ ግዴታ አድርጋችሁ ካያችሁት በጣም ህይወታችሁ ላይ ለውጥ ታያላችሁ እና ቀናችሁን ደግሞ አቅዱ። በቃ የምትሰሩትን ነገር በእቅድ አድርጉ፣ ጻፉት። እና ትንሽ የያዛችሁትን ነገር እዛው ትንሽ ሞካክሩ። ከዛ የውጭም ሰዓት ይኖራችሁ ከጓደኞቻችሁ ጋር ወደ ፀጉር ቤት ነበር። ከዛ ፀጉራችንን ፏ ተደርገን ከተቆረጥን በኋላ ቀጥታ ወደ ስራ 1-2 እቃዎች ነበሩ ማደርሳቸው፣ እነሱን አደረሱ። እና ጋይ 30 ዞ በቃ መሻ 1 ሰዓት ምናምን ሆነ። ከዛ ወደ ቤት ገባሁ። ከዛ ሌላኛው የቀን ልማዳችሁ ሊሆን የሚገባው ደግሞ በቀን አንድ ኮርስ የጀመራችሁት አንድ ኮርስ ሊሆን ይችላል። እሱም በቀን አንድ አዲስ ነገር መያዝ ማለት ነው። እና እኔ የጀመርኩት አዲስ የኤዲቲንግ ኮርስ ነበር እና እሱም በቀን አንድ ቪዲዮ እንትን እላለሁ። ከዛ እዛው ፕራክቲስ አደርጋለሁ ማለት ነው። ከዛ ሙሉ ስራችሁን ከጨረሳችሁ በኋላ ፊልም ብታዩ ምንም ብትሉ ምንም በቃ ኖርማል ነው፣ እንደ መጽናኛ ነው ለራሳችሁ። በቃ ይሄን እሰራለሁ ብላችሁ እቅድ አውጡ። ስራችሁን ከሰራችሁት በኋላ እንደ ሽልማት አድርጉት። በቃ ፊልም ማየቱ ወይ ስክሮል ማድረግ ሊሆን ይችላል። በቀናችሁ መጀመሪያ ወይ ምንም ሳሰሩ ሳይሆን የሆነ ስራችሁን ከሰራችሁ በኋላ እንደ ሽልማት ማለት ነው፣ እንደ ቀናችሁ መጨረሻ ምናምን ታደርጉት ትችላላችሁ። እና እኔ የጀመርኩት አዲስ ፊልም ስለነበር ሁሌ ማታ አንድ ፓርት ያለው ቀኔ ይሄን ይመስል ነበረ። እንደዚህ ሞክሩት፣ እርግጠኛ ነኝ ለውጥ ታያላችሁ። ስለተከታተላችሁኝ አመሰግናለሁ።